ጤና ይስጥልኝ የተወደዳችሁ ኢትዮጵያውያን እንደምን ከረማችሁ? ዛሬ ደግሞ እንደገና የዘነበወላ ቅጥፈት ኢቢሲ ኢንተርቴይንመንት ወይም ደግሞ የቀድሞ እኛ የምናውቀው ኢትዮጵያን ቴሌቪዥን ያው ተመችቶታል። የዘመኑ ስልጣን ላይ ያሉ ሰዎች አጋፋሪ ነው። ከህወሓት ዘመን ጀምሮ ታስታውሳላችሁ መቼስ የዛሬ 30 ዓመት አካባቢ እንግዲህ በቅዳሜ የወጣቶች ፕሮግራም ላይ ከዘነበወላ ከቂርቆስ እየተባለ የወጣቶች ፕሮግራም ላይ ሲለቀቅ እኛ ምንም አይሰማንም ነበር ያኔ። እሱ ጥሩ ሽቀላ ላይ ነው፣ ጥሩ አልለውም። the worst time for himself. Even in the future, there will be change in Ethiopia. ኢትዮጵያ ውስጥ አሁን ለውጥ መምጣቱ የማይቀር ጉዳይ ነው። ይህ ሰውዬ እንግዲህ ተመልከቱ፣ 1983 የጦር ኃይሉ ሲፈርስ የባህር ኃይሉም አብሮ ፈረሰ። አሁን እዚህ ቪዲዮ ላይ ሁለት ተዋናዮች አሉ። ትዝታቸውን አስታወሱ። እነሱ የሚያውቁት ልጅነት የሚባል መጽሐፍ እንደጻፈ ሰው እንግዲህ አላቅም። እኔ ብቻ የምከራከረውና ዘነበወላን የማውቀው የባህር ኃይል መርከበኛ አልነበረም። ፈርስት ኦፍ ኦል በጣም የሚያሳፍረውና የሚያስደነግጠው ደግሞ ሌላው ቅጥፈት ራሱ ይሄ ማነው ኢቢሲ ኢንተርቴይንመንት ወይም የኢትዮጵያን ቴሌቪዥን የድሮው አሁን በወያኔ ኦህዴዶች የተጠልፈው ቀይ ባህርን የእጄ መዳፍ ያህል አውቀዋለሁ ይላል እንትናል ዘነበወላ። ወገኖች እንደው ወደፊት እንደው ዘነበወላን ለቃለ ምልልስ የምትጠሩ ሰዎች ካላችሁ እኔ እንደው በኢትዮጵያ አምላክ ብዬ የምጠይቃችሁ የሚጠየቁ ጥያቄዎችን ልሰጣችሁ ፍቃደኛ ነኝ። አንድ ሰው የቀይ ባህርን አውቀዋለሁ ካለ ወይም የኢትዮጵያ ባህር ኃይል አባል ነኝ ካለ መጠየቅ የሚገባውን ጥያቄ ተጠይቆ አያውቅም። ዘነበወላ መጠየቅ የሚገባውን ገብቷችኋል? አንድ ሰው አንድ ጋዜጠኛ እኔ እስከማውቀው ድረስ አሁን እነዚህ ተዋናዮች ናቸው። የእስልምና ሂጃብ ያደረገችው ደግሞ እርግጠኛ ነኝ በአንድ ወቅት የእስላሞች ጉባኤ ላይ መነኩሴዎችን በመሳደቡ የተነሳ አድናቂው መሆኗ በግልጽ ነው። ግልጽ ነው በጣም። እነዚህ ተዋናዮች ደግሞ በተለያዩ መድረኮች ከታወቁ የቴሌቪዥን የሚሆን የዩቲዩብ አካውንት ይከፍቱና ታዋቂ ስለሆኑ ብቻ የጆርናሊዝም ዲስፕሊን ወይም የጆርናሊዝም መደረግ ያለበትን ነገር አያውቁም። ኦንሊ ታዋቂዎች ናቸው። ራሳቸውን እንደ ጋዜጠኛ አድርገው ይቀርባሉ። ብዙ ናቸው። ይሄ በጣም በጣም ሀገራችን እየገደለ ያለው ትልቁ ነገር አንዱ እሱ ነው። ሚዲያ ላይ እርግጥ ነው በስልጣን ላይ ያሉት ሰዎች ፕሮፓጋንዳ ይፈልጋሉ። ለምን ነው ታውቃላችሁ? በአሁን ዘመን ኢትዮጵያ ውስጥ መሀይም በጣም በጣም ጨምረዋል። በጣም ማንበብና መጻፍ እንኳን የማይችል በቀደም አንዲት ልጅ እኔ በሷ አልፈርድም፣ ቀይ ባህር የት ነው ያለው ስትባል ደብረ ብርሃን አለች። ደብረ ብርሃን ኦኬ። በጣም 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 አሳፋሪ ዘመን ላይ ነው ያለ ነው። ያስደነግጣል። የሀገራችን ኢትዮጵያ መፍረሷ በብዙ መንገድ ነው። በሃይማኖት በሉ ተዋህዶ ኦርቶዶክስ ቤተክርስቲያን ኢትዮጵያ ቅኝ እንዳትገዛ መጽሐፍ ቅዱስ ይዘው ይመጡ የነበሩ ጴንጤዎችን አይ ወንጌልኛ አለን እያለች እያባረረች ሀገር አንድነት እንዳይፈርስ ትልቅ መከላከል አድርጋለች። የጦር ኃይል ወይም አርበኞች ሲዘምቱም ሂድ ዝመት ሀገርህን አድን ብላ ሀገርን የመሰለ ነገር ሰጥታናለች። ዛሬ በቀጥታ የሚሆን በተዘዋዋሪ ከፍተኛ ጦርነት የተከፈተባት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። አንዱ ጠላቷ ይሄ ዘነበወላ የምትሉት በሙስሊም አክራሪዎች ተጠርቶ እዛ ጉባኤ ላይ መነኮሳትን መሳደቡን እንዳትረሱ ወገኖች። እንኳን ሚዲያ ላይ ሊቀርብ ኧረ እንዲያው በተሰቀለው ጌታ ነው የምለው እኔ እውነቴን የምላችሁ የኢትዮጵያ ባህር ኃይል ያኔ ራሱ ሲቀባጥር በእኛ በቃ እንደነግጥ ነበር። ግን አንዳንዴ ስቀናልፋ አንዳንድ ይሄ አፍርም እንዴ እንላለን። አሁን ግን ጊዜው አልፏል። ለምን መሰላችሁ? ያኔ ድምፃችንን የምናሰማበት ሚዲያ የለንም። አሁን ቢያንስ
ብዙ ሰው እንደው መላው ኢትዮጵያዊ ባይከተለውም ሚዲያ አለን፣ ሶሻል ሚዲያ አለን፣ ወጣቱ ይሰማናል የሚል እንትን አለን። አሁን ግን ራሱ ያልተማረ ወጣቱ የት ነው ያለው? ቲክቶክ ላይ ብዙ ደንቆሮ ታገኛላችሁ ወገኖች። እርስ በርስ የሚወያዩበት ርዕሰ ጉዳይ ለእነሱ አይታወቃቸውም። ተነጋግረው ጦርነት ነው፣ ተነጋግረው መስማማት የለም፣ ተነጋግረው አማራነት ነው፣ ጉራጌነት ነው፣ ቅማንትነት ነው፣ ኢትዮጵያዊነት በቃ ኮምፕሊትሊ ኢትዮጵያ ልትጠፋ ነው። አትጠፋም አትጠፋም ትላላችሁ። አጠፋዋት እኮ አሁን ወገኖች። በኪነቱም በፖለቲካውም በማንኛውም ረገድ ኢትዮጵያን እያጠፏት ነው። ኢትዮጵያ የሚለው ስም ቢቀፋቸው ሰዎች ይበዛሉ። አሁን በእኛ ዘመን ይሄ የለም። አሁን እዚህ ተውኔት ላይ ካሉት ውስጥ እዚህ ላይ ከምታዩቸው ሁለቱ ወንዱ እርግጥ ትንሽ ልጅ ነበር የዛን ጊዜ። ሴቷ በእኛ እድሜ አካባቢ ትመስለኛለች ታስበው። ያው ሴቶች እድሜ ይፈራሉ እንደምታውቁት ነው። ወንዱም አሁን ይፈራል። እና ይህን ጉሬዛዛ ጠርተው ያሞካሹታል እንደ ጉድ። መልህቅ ላስታውሳችሁ፣ መልህቅ የኢትዮጵያ ባህር ኃይል መደበኛ መጽሔት ነው። ከአጼ ኃይለሥላሴ ዘመን ጀምሮ እኛ በደርግ ዘመን የነበርነው ዘመን ሁሉ የነበረና የባህር ኃይሉ ምሁራኖች የሚጽፏቸው ብዙ ጽሁፎች አሉ። ዘነበወላ ከዛ ላይ እየቀዳ መልህቅ ብሎ አሳትሟል። የተመቸው ለምንድን ነው? የኢትዮጵያ ባህር ኃይል አሁን የለም። ኢቨን ማህበሩም ራሱ አዲስ አበባ ውስጥ የባህር ኃይል ማህበር እንዳለ እናውቃለን። ይሄንን ነገር የመከላከልም በማህበሩ ረገድ ያ የነበረውን የቀድሞ የባህር ኃይልን ታሪክ የመከላከልም አቋም የለውም። ማለትም ደግሞ ህግና ደንብ ወይም ደግሞ የሆነ የዛን የኢትዮጵያን የቀድሞውን የባህር ኃይል ታሪክን አስመልክቶ ጠበቃ ሆኖ የሚከራከርለት ህግና ደንብ ይኑሩ አይኑሩ አላውቅም። አንድ ሰው በዛ ዘመን የነበረውን የራሱን የህይወት ታሪክ ይናገራል። እኔ በበኩል አሁን የህይወት ታሪኬን በጦር መርከቦች ላይ የነበረና የአለቆችን ታሪክ እዘግባለሁ። ዘነበወላ ታሪክ ምንድን ነው ብላችሁ ብትጠይቁት ፈርስት ኦፍ ኦል ቃለ ምልልስ አድራጊዎች ካሪኩለም ቪቴ መጠየቅ አለባችሁ። አንድ ሰው ስለ አንድ ነገር ሲናገር በፕሮፓጋንዳ ስለተለቀቀ አይደለም። ሊዲንግ ሲማን ዘነበወላ የሚለው ስም የተሰጠው ወይም ማዕረጉ የተሰጠው በማን ነው? በጦር መርከብ ላይ አይደለም ወገኖች። መሬት ላይም ሆነው ሊዲንግ ሲማን፣ ኤብል ሲማን፣ ኦርዲናሪ ሲማን የሚባል ማዕረግ ያገኙ ሰዎች አሉ። የባህር ኃይሉን ደግሞ ባህር ኃይል ያሰኘው የጦር መርከብ አገልግሎት ነው። ለኢትዮጵያ ሕዝብ ሊነገር የሚገባው ቀይ ባህር ላይ ብዙ ግዳጆችን የፈጸሙ ሰዎች በተለያየ መልኩ የቀይ ባህርን የኖቲካል ወይም የናቪጌሽን ቻርቶች ላይ ምን ያህል ደሴቶች አሉ፣ እነማን ይባላሉ? ዘነበወላን ብትጠይቁት ከጉርጉሱም አያልፍም። ጉርጉሱም ይላቸዋል። ጉርጉሱም ማለት ከባህር ኃይል ቤዝ ከሲሚንቶ ፋብሪካው ቀጥሎ ያለ ቦታ ነው። ብዙ ጊዜ ደጋግሞ ምክንያቱም ደህና ጋዜጠኛ አላገኘም። ደህና ጋዜጠኛ እንዲያገኝ እስቲ ምን እንጠይቅ ብላችሁ እኔ አሁን ብጠይቁኝ በሜሴጅ በፌስቡክ ሜሴጅ የሚሆን በዋትሳፕ የሚሆን አንድ የባህር ኃይል መርከበኛ ነኝ ወይም የባህር ኃይል መኮንን ነኝ ብሎ የሚቀርብ ሰው ሊጠየቅ የሚገባውን ጥያቄ ብትሰጡኝ ቁጭ አደርግላችኋለሁ። ለምሳሌ አሁን በቅርቡ አንድ ማስተር ቺፍ ስለ ባህር ኃይል ሲናገሩ ነበር። እሳቸው በ50ዎቹ ዓመተ ምህረት የነበረውን ታሪክ ነው የተናገሩት። እሱም በሙዚቀኛ ሙያቸው አሜሪካን ሀገር ጦር መርከብ ኢትዮጵያ ስትመጣ እንግዲህ ጦር መርከብ ይሄ ቼንጅ ኦፍ ኮማንድ ሲደረግ በትራምፔት ሙዚቃ ልክ የሰንደቅ ዓላማ መዝሙር የሚደረገውን ያደርጋሉ። ዳሶል እሳቸው ሙያ ያ ነበር። ግን እኛ ያቺ ጦር መርከብ ከዛ ተነስታ ከኒውዮርክ ተነስታ አሰብ እስክደርስ ድረስ ብዙ ታሪኮችን በጽሁፍም ከዛም በኋላ በክሩዚንግ ብዙ አገር ዞራለች። እዛ ላይ የነበሩ ሰዎች መርከበኞች ሲባሉ እነማን ናቸው? the first is መሪ ክፍል ቦስን ይባላል። ቀጥሎ ያለው አጠቃላይ የጦር መሳሪያዎች ወይም ዌፐን ጀነራል ሰርቪስ፣
ከዛ ኢኤል ኤሌክትሪሽያን ጀነራል ሰርቪስ፣ ማሪን ኢንጂነሪንግ፣ ሬዲዮማን በቃ መርከብ ላይ ያሉ ቴክኒካል ነገሮችን የሚያንቀሳቅሱ ማለት ነው። በተቀረ ሌላው በምድር ላይ የባህር ኃይሉ ደግሞ ረዳት ሙያዎች አሉ። ረዳት ሙያዎች ሲባል ሰፕላይ አለ። ኦፊስ ውስጥ የሚሰሩ ሰዎች አስተዳደር ክፍል ነው የሚሰሩት። እኛ በጦር መርከብ ላይ የነበረው ሰው የሚያደርገውን አያደርጉም። እነሱ ረዳት ናቸው። ቢሮ ውስጥ ሆኖ ነው የሚሰሩት። ሁልጊዜ አበባ መስለው ጎንጫቸው እነሱን እያዩ የምድር ጦርና የሲቪሉ ማህበረሰብ ባህር ኃይል ምን ስራ አለው? ቁጭ ብሎ ቢሮ ነው የሚውሉት ይባላል። መርከበኛውን ደግሞ ብታዩት የተመጠጠ ነው የሚመስለው። ዘነበላ ከዚህ በፊት ተናግሬያለሁ። ለ5 ወራት ተሞከረ፣ ተባረረ። ሲቀጠር በቦክሰኝነት ነው። ደጋግሜ ነው የምናገራት። ባየሁት ቁጥር ይሄ ባገኘው ቁጥር ዳውንሎድ እያደረግኩኝ አስቀምጣለሁ። የሚሰማ ይስማ፣ የራሱ ጉዳይ። ለመጀመሪያ ጊዜ የኢትዮጵያ ባህር ኃይል ታሪክን በዚህ በኢቲቪ ወይም ኢቢሲ ደስ በሚል ሁኔታ የተናገሩት አንደኛ ሌፍተናንት አለፈው መሰለ፣ ሁለተኛ በቅርቡ በሆነ ሌላ አንድ እንግዲህ የዩቱብ ይሁን የምን ይሁን አላቅም፣ እዛ ላይ ቀርበው የተናገሩ ካፕቴን መኮንን መንበሩ የባህር ጠለቅ ኮማንዶ ኃላፊና በጦር መርከብን በአዛዥነት ሰርተዋል። የባህር ኃይል ሙዚቃ ክፍልንም በአስተዳደር ሰርተዋል። የእሳቸው ቃለ ምልልስ በጣም አርክቶኛል። ለምን? አንደኛ ነገር ምሁር ናቸው። ይሄ ፖለቲካ መምሪያ ውስጥ ኢሰፓ ውስጥ ሲያሽቃብጥ የነበረ መሀይም ለነዚህ አሁን ለነዚህ እዚህ ላይ የምታዩዋቸው ሰዎች ያኔ ከድሮ የባህር ኃይል መጽሔት እየቀዳ በሚጽፈው ጽሁፍ በጣም የተከየፉ እነሱ። እኛ ሚስጥሩን የምናውቀው እኛ ነን። ሲቀጠር በስፖርት ግን ስነ ጽሁፍ፣ የአማርኛ ስነ ጽሁፍ ይችላል። ወገኖች ያዳምጣል ምናምን እያሉ እንዴት ላያዳምጥህ ነው እንዴ? ምሁር ለመምሰል የሚያደርገው ጥረት ሁሉ አለ። የእንግሊዝኛ ቃላቶችን መሀል ላይ ይደርታል። አንድ የኖቲካል ወይም የናቪጌሽን ወይም ደግሞ የባህር ኃይልን የእንግሊዝኛ ተርሚኖሎጂ ቃል አያውቅም። ነገር ግን ቃለ ምልልስ ላይ የእንግሊዝኛ ቃላቶችን ይደርታል። ቃለ ምልልስ ይደረግ ምሁር ለመምሰል ናቲንግ። አም ሲሪየስ ወገኖች፣ ይሄ ነገር አሁን የምንታገሰው አይደለም። ብዙዎች አሁን ዝም ልትሉ ትችላላችሁ። ምን ችግር አለው? ኖ እኔ አላልኩም። አንደኛ ነገር የዚህ አሁን ያለው ኤግዚስቲንግ ገቨርንመንት ወይም እነዚህ የእነሱ አሽቃባጭ ነው። በፊትም የህወሓቶች እነዚህም አሁን በእንትኑ ላይ የምታዩዋቸው የእነሱ ናቸው። ሙሉ አለም የምትባለው ቲያትር አርቲስት በአንድ ወቅት ትዝ ይላችኋል፣ መቀሌ ነው የሆነ ቦታ ትግራይ ውስጥ ሄደው የብሔራዊ ቲያትር የሆኑ ቲያትረኞች አንድ ላይ ሄደው አንደኛዋ በድፍረት መቼ ነው ስልጣን የምትለቁት ብላ ጠየቀች። አሁን እሷ ዩቲዩብ እንትን ላይ ያለች አንዳንዴ አያት አለው፣ ግን ብዙ ስህተት ታበዛለች። ጴንጤ ስለሆነች የኢትዮጵያን ታሪክ አታውቅም። የኢትዮጵያን ታሪክ የሚያውቅ ሰው ጴንጤ አይሆንም። እውነቴን ነው የምላችሁ። ጴንጤ እኔ በፍጹም ጴንጤ አፍሪካኖች በጠቅላላ ቀኝ የተገዙት በጴንጤ ምክንያት ነው። ብዙዎቹ ይሄ ግልጽ የሆነላቸው አይመስለኝም። ይሄንን የኬንያው የመጀመሪያው መሪ ገና ኢንዲፔንደንስ ሲሆኑ ጆሞ ኬንያታ የተናገሩትን ብሂል ማስታወስ ግድ ይላል። እና እቺ ሙሉ ዓለም እንትናን ሄዳ ሳመችው፣ ይሄ ሳሞራ ዩኑስን። እኔ እሱን ሳይ በቃ ደነገጥኩኝ። ይሄን ያህል ጅራት አልኩኝ በቃ። እና እነዚህ አሁን የመኖራቸውን ነው። እሱም ቢሆን ያው በዓላማ አንድ ናቸው። እዚህ ላይ የምታዩት ያቺ ሙስሊማ እንደነገርኳችሁ ነው። ባለፈው መነኮሳትን ሰድቧል በእስላሞች ጉባኤ ላይ። ግን የኦርቶዶክስ ተዋህዶ ቤተክርስቲያን በጣም ብዙ አታክ ተደርጋለች። በተለይ ምን ቆየ እንግዲህ ወደፊት እንግዲህ ለውጥ እየመጣ ነው ይመስለኛል። አሁን ነገሮች በደንብ እየተቀጣጠሉ ስለሆነ የኢትዮጵያ አንድነት በታወጀ ቁጥር እነዚህ ሁሉ ለፍርድ ይቀርባሉ ወይም ደግሞ
ይሄ የተናገሩትን የሚያፍሩበት ቀን ይመጣል። ያው እንግዲህ በተስፋ መጠበቅ ሳይሆን መታገል ግድ ይላል ወገኖች። ኢትዮጵያ ለውጥ ያስፈልጋታል። የዛሬ 7 ዓመት ለውጥ መጣ ስትሉ ኧረ አልመጣም ወገኖች። ወያኔ ሄዶ ወያኔ ተተካ ብዬ ስጽፍ ተሰድቤያለሁ። በጣም ተሰድቤያለሁ ወገኖች። ብዙዎች ከፌስቡክ አካውንትም እንትን አድርገውኛል፣ ብሎክ አድርገውኛል። አንዳንዶች በቅርቡ ይቅርታ ጠይቀውኛል። አንተ ሲታይህ ያኔ ይሄ ጉዳይ እኛ አልታየንም ነበር። ወገኖች አሁንም ቢሆን ለውጥ መጣ ምለው እኔ በፋኖ በሉት በሸኔ በሉት በአጠቃላይ በዘር ድርጅት የመጣ ለውጥ እኔ ለውጥ ብዬ አልጠብቀው። እኔ የምጠብቀው እንዲያው በሞት ብለይም እንኳን ኢትዮጵያ የሚያስፈልጋት ከዘር ፖለቲካ ነፃ የሆነች ያቺ እኔ የማውቃት ሀገሪቷ ከኤትኒክ ፌዴራሊዝም ነፃ የሆነች በክፍለ ሀገር የምትተዳደሯ ኢትዮጵያ በዘር ፖለቲካ ራሱን የበታች አድርጎ በኢንፌሪዮሪቲ የሚሰቃይ ፖለቲከኛ ማየት አልፈልግም። ይሄንን አሁን ፋኖ ላይ ያዋለው ሸኔ ላይ ያዋለው አሁን ገቨርንመንት ኤግዚስቲንግ ገቨርንመንት አብይ ላይ ያዋለው ኖ ኢትዮጵያ እንደዛ አያስፈልጋትም። ራሳችሁን የበታችነት ስሜት በራሳችሁ ተማመኑ። ኢትዮጵያን ያቆዩት ጀግኖች አንድ ሀገር አንዲት ኢትዮጵያ ብለው እንጂ አማራ፣ ኦሮሞ፣ ትግሬ ብለው አይደለም። ለዚህ ትውልድ መጥፎ ነገር ያስተማሩት ምንድነው? አሃዳዊ አያስፈልገንም የሚል እና ልዩነታዊ በልዩነት እንኑር፣ በልዩነት በጦርነት እንኑር አይሆንም። አሃዳዊ ማለት እኮ አንድነት ነው። ቃሉ ግዕዝ ነው። ኢትዮጵያ አንድነት የሚያስፈልጋት ወይስ ልዩነት? ኤትኒክ ፌዴራሊዝም አሁን የምታዩት በዘር የተከፋፈለው ካርታ ኢትዮጵያ እኛ በእንደዚህ አይነት ሁኔታ አላቃትም። እኔ ማቃት ኢትዮጵያ በክፍለ ሀገር የምተዳደረው እያንዳንዱ ክፍለ ሀገር ብዙ ብሔረሰብ ያለው ነው። ጭቆና፣ ብዝበዛ ምናምን ይሄ የማይቀር እኮ ነው። ይሄ በየትኛውም ሀገር ይሄንን መታገል የሚቻለው በፓርቲ ነው እንጂ በኤትኒክ ድርጅት አይደለም፣ በዘር ድርጅት አይደለም። ሁሉም አሁን የሰለጠነውም ዓለም ያልሰለጠነውም በኢትዮጵያ ውስጥ ብቻ ከሆነ የዘር ድርጅት ያለው እና አሁን እነዚህ ዘነበላን ጠርተው ወሬው አይጠገሙ። ወሬኛ ነው፣ ቅልጥ ያለ ወሬኛ፣ ውሸታም ነው። አሁን እናንተ ይጥማችሁ ይችላል። እንደውም ሲጀምር ተረት ተረት ብለህ ጀምር በሉት። ተረት ከዛ እናንተ የላምበረት በሉ። ከዛ ያዳምጣል አለች። ያው ላያዳምጥ ነው። ምሁር ለመምሰል የፈለገውን ጥረት ያደርጋል። ከ8ኛ ክፍል ያቋረጠ ነው ሲቀጠር። ቦክሰኛ ነው። ቦክሱንም አልቻለም። ሳኮ ሆነ። ያም ደበደቡ፣ አልቻለም። ማስተር ቺፍ ግርማ ዘውገ በህይወት አሉ። እሳቸው ናቸው ያባረሩት። እና እባካችሁ የሚዲያ ሰዎች ይሄ ከዚህ ከኢቲቪ ምንም አልጠብቅም። እኔ ከኢቲቪ ካዝሬ ነው የሚፈልገው። እንደነዚህ አይነቶች እንደነዘነበላ እነዚህ ሁለቱ ተዋናዮች ሙሉ ዓለም ከበፊቱም ወያኔ ናት። ያው ይሄ ሁሉ የተቀነባበረለት በቀደም ለታ ተናግሯል። ወጣት መንግስት ብሎታል የአብይ አህመድ የሚመራውን። ስለዚህ ለኢቲቪ ቀጥታ ትእዛዝ ተሰጥቷል። ዘነበላን አቅርቡ ተብሏል። በቀጥታ ይሄ ኬታ መጣሁ እንዳትሉ። ይሄ አሁን መቼ ነው የተለቀቀው ይሄ ቪዲዮ? ቆይ ነው የስ 4 hours ago ይላል። ከ4 ሰዓት በፊት በቀደም ለታ ወጣት መንግስት ብሏል። ስለዚህ በርታ፣ ደሞዝም ይጨመራል። ትንሽም ያው አጉርሱት፣ ከጨው ላይ እስቲ አቅምሱ ተብሏል። ይሄኔ እና ወገኖች እኔ ከዚህ በላይ ብዙ አልናገርም። ይሄ ሰውዬ መሀይም ነው። በቃ ወደፊት ለውጥ ሲመጣ ውርደቱን ታዩታላችሁ። እና ሰላምና ጤና ከዘር ድርጅት ነፃ ለሆናችሁ ምርጥ ኢትዮጵያውያን ጤና ይስጥልኝ።